ሰላም እንዴት ናችሁ? ለምንድነው ቅዱስ ሲኖዶሱ በአርሲ ግድያ ላይ ዝም ያለው? ማለቴ ስላልገባኝ ነው። እኔ ዛሬ ድረስ እየተገደሉ ለምንድነው ዝም ያለው ሲኖዶስ? ወይም ቤተ ክህነቱ ለምን ዝም አለ? ከመንግስት ይልቅ እኮ እናንተ ባሳችሁብን። እንዴት ነው ነገሩ? ከመንግስት የእናንተ ባሰብን ማለቴ እኔ በጣም ግራ ያጋባኝ ነገር ቢኖር የእናንተ ዝምታ ነው። ዛሬ ድረስ ሰው አርሲ ውስጥ ይገደላል። የሃይማኖት ተቋማት ጉባኤ ነው የሚባል ከሮቦት አንሶ ኤአይ ከሱ ተሽሎ ኤአይን ብትጠይቁ አሁን በዚህ ሰዓት ኤአይን ብትጠይቁ ኦርቶዶክሳውያን ናቸው የተገደሉት ይላል። የሃይማኖት ተቋማት ጉባኤ ደግሞ ምን ይላል? ይሄ በእምነት ጉዳይ አይደለም የእምነት ጉዳይ አይደለም ይላል። ችግር የለውም እሱ። ግን ለምንድነው የእምነት አባቶች እናንተ አባት ነኝ ተብላችሁ በመንጋው የተሾማችሁ ለምንድነው ዝም ያላችሁት? ከመንግስት ጋር የምትሰሩት ነገር አለ እንዴ? ከኋላ ህዝቡን ወይም ሽጣችሁት ህዝቡን እንዲህ ለእርድ አቅርባችሁ የምትስማሙት ለድለላ አቅርባችሁ ወይ የምትነጋገሩት ነገር አለ? ያልገባኝ ነገር ነው። ከእናንተ መንግስት እኮ እኔ እንጃ ተሻለ መሰለኝ። መንጋውን እንድትጠብቁ የተሰጣችሁ ስልጣን እናንተ ናችሁ። እናንተ ደግሞ በህዝቡ የህዝቡን ህይወት ቁማር አስይዛችሁ ትደራደራላችሁ። አባቶች ነኝ ተብዬ መንጋውን ጠብቁ የተባላችሁ ማለት እንዴት ነው ነው? ነገሩ ስላልገባኝ ነው። እኔ ይሄ ለነቀፋም አይደለም ለምንም አይደለም። ግን አንድ ለእረኝነት እየተላከ በጎቹን ጠብቅ ተብሎ የተላከ እረኛ እነዛን በጎች ሳር አብልቶ በሰላም ወደ ቤታቸው ያስገባል። ዛሬ አባቶች እንዴት ነው ይሄን ነገር ዘንግታችሁ በእረኝነት ተሾማችሁ ዛሬ ይሄን ነገር እንዴት ዘነጋችሁት? ምንም አይገዳችሁም እንዴ? የሚሞተው የሚሰቃየው ኦርቶዶክስ በየቀኑ እንደ በግ የሚታረደው ኦርቶዶክስ ምንም አይገዳችሁም? ምንም አይጨንቃችሁም ስለሱ እንዴ? ኧረ ተው በፈጠራችሁ ኧረ ፈጣሪን ፍሩ። የጨበጣችሁትን መስቀል ፍሩ። እንዴ እንዴት በሰው ነፍስ ድርድር እንዴት በኦርቶዶክሳውያን ነፍስ ድርድር? መንግስት ከረሳ እናንተ እንዴት ትረሱናላችሁ? መንግስት ኦርቶዶክስን ከረሳ ከዘነጋ አይዘንጋ ይዘንጋ እኔ እሱ ጉዳይ አይደለም። ግን እናንተ እንዴት ትዘነጋላችሁ? ይሄን ሀላፊነት የተሰጣችሁ ከእግዚአብሔር ከሰው ነው ከእግዚአብሔር ነው ሀላፊነት ግን የተቀበላችሁት እሱም ሌላ ጥያቄ ነው ለኔ። ከእግዚአብሔር ቢሆንማ ከእግዚአብሔር ሀላፊነት ብትቀበሉ እንደ በግ አታሳርዱንም ነበር። ወጥታችሁ ትናገሩልን ነበር። ግን የእናንተ መናገር የሆነ የአሽሙር ነገር ይመስለኛል። የሆነ የአሽሙር ንግግር እንደዛ ነው የሚመስለኝ የእናንተ ንግግር። እውነተኛ ቆፍጠን ብላችሁ ብትናገሩ መንግስትም ግዴታውን ይሰራል። ግዴታውን ህዝብን ካልጠበቀ መንግስት ምኑ ነው ምንድነው? ስራው ምንድነው? ህዝብን ካልጠበቀ አስፋልት መስራት ነው? ፎቅ መገንባት ነው? ነውስ ኮሪደር ብሎ ህዝብን ማፈናቀል? ስለዚህ ግዴታው ነው። እናንተ ችላ ማለት እኛን ማስገደል ብርታት ሆናቸው ማለት ነው። ስለዚህ እናንተ በርቱ ቀጥሉ። እኛ ምን እንሞትላችኋለን?